ማለት ነው ትልቅ ስህተት ነው የሰራኸው። በጣም ትልቅ ስህተት ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የምትክዬ ዩቱብ ቻናል ቤተሰቦች እንዴት አመሻችሁልኝ? እንዲሁም ደግሞ የሀይሚቾ የቅመሟ እንዲሁም የብሩኬ ቤተሰቦች ሰላማችሁ ብዝህ ትርፍርፍ ይበልልኝ። ይሄ ቻናል እንግዲህ የኔ ነው የኔ ምርጦች፣ ሰብስክራይብ በማድረግ የደውሏ ምልክት በማጥቆር ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትትና እጋብዛለሁ። የኔ ውዶች አይከፈልበትም። ከእናንተ መልካም ልብ ብቻ ነው የሚያስፈልገው። ቪዲዮንም ላይክ አድርጉ የኔ ምርጦች ማለት ነው። እንግዲህ ብሩኬ ትልቅ ስህተት ነው የሰራው። ምክንያቱም ደግሞ ሀይሚን ወደ ራሴ አመጣለሁ በማለት እንግዲህ ከዛች ልጅ ጋር የላከላትን ለሀይሚ ቪዲዮ ሁላችሁም አይታችኋል። ዛሬ ደግሞ ሁሉም ነገር ውሸት እንደሆነ ልጅቷና ብሩኬ መጥተው ሀይሚን ለማስረዳት ሞክረው ነበር። ሀይሚቾን ደግሞ ይዟት የመጣው ያው እንትና ነው ማን ነበር ያስሙ ማን ነበረው? ፍፄ ነው ሀይሚን ይዟት የመጣው በዲኮር ማለት አፉፋ ምናምን አድርገው እንግዲህ ሀይሚን ሁሉም ነገር ውሸት ለመሆኑ ለማስረዳት እና ትልቅ ሪስክ ወስደው ይህንን ቪዲዮ እንደሰሩና ሀይሚን ወደ ራሱ ለማምጣት እንደሞከረ ነው ብሩኬ ሲናገርና ሀይሚን ሲያስረዳት የነበረው። ሀይሚ ግን በፍጹም ልትቀበለው ፈቃደኛ አልነበረችም። ተወይም በቃ ከህይወቴ ውጣልኝ፣ አልፈልግም፣ እንኳን ደስ አለ፣ ተለያይተናል፣ እንዴት አደርጋለህ? እርግዝናውም እኔን ወደ ራስህ ለማምጣት ፈልገ ነው ያችን የሚያስረገዝከው በማለት እንግዲህ ሀይሚቾን በመናደድ ነበረ ስትናገር የነበረው። ምንም ልትሰማው ፈቃደኛም አልነበረችም ማለት ነው። እና ምክንያቱም በአንዴ ቶሎ ይቅርታውን ተቀበይ ላንቺ ብሎ ስለሚወድሽ አንቺን ወደ ራሱ ሊያመጣ ፈልጎ ነው ብሎ ለማለት ይከብዳል፣ ጊዜ ያስፈልጋታል። ምክንያቱም ያቺ ሴት ደረቱ ላይ ተኝታ እያሻሸችው ነው ቪዲዮ የላከችለት። ስለዚ ጭንቅላቷና ልቧ ያመነው ብሩኬ ከዛ ሴት ጋር አድረዋል ነው። ስለዛ ያንን ደግሞ ወዲያውኑ ተቀብለሽ ይቅርታ አድርጊለት ሀይሚን ለማለት እንደ ሴት ይከብዳል፣ ቀላል አይደለም። ብሩኬም ደግሞ አንዱን ስህተት ለማስተካከል ሌላ ስህተት መድገም አይጠበቅብም። ሀይሚን ወደ ራስ ለማምጣት ከፈለክ በፍቅር ህይወትን በማስተካከል ከዙሪያ ያሉ ታሪኮች እሷን የምትወዳት የምታከብራት የምታፈቅራት ከሆነ ከዙሪያ የሚረብሿትን ታሪኮች በማጥፋት ራስን ህይወትን ንጹህ በማድረግ ከሴቶች በማራቅ በቃ እሷን የማትፈልገውን ነገር አለማድረግ ያለውን ይህን ደግሞ የእርጉዟንም ያመጣሃትንም ሴት ነገሮችን በማስተካከል ነው ሀይሚን ወደ ራስ ማድረግ የምትችለው እንጂ በእንደዚህ አይነት ስህተት ሀይሚን ወደ ራስ ያደርጋሉ ብሎ ማሰብ ይከብዳል። ምክንያቱም አሁን ሀይሚ አልፈርድባትም፣ እንደ ሴት ማምኖ ተቀብሏል ውስጧ። ብሩኬ ከዛ ሴት ጋር አድሯል ነው እንጂ እኔን ወደ ራሱ ሊያደርገኝ ይህን ስህተት ሰራ ብላ አታስብም። ስለዛ ሀይሚቾ አንቺም ትወጇዋለሽ በደንብ ራስሽን አዳምጪ ሀይሚዬ። ወዲያውኑ ይቅርታ አድርጊለት አምነሽ ተቀበዩ ማለት አይደለም። ለሴት ልጅ ከባድ ነው፣ ቀላል ነገር አይደለም። እንደዚህ አይነት ነገር ያውም ከምትወዱት ሰው ከዛ በኋላ ላይ አንቺን ወደ እኔ ለማምጣት ፈልጌ ነው፣ ካሜራማኑም አለ፣ ይህንን ሪስክ ሶስት ቀላል አይደለም በማለት ሴትን አሳምኖ ወዲያውኑ ይቅርታ እንድታደርግ ማድረግ ይከብዳል። ለሴቷ ይከብዳል፣ ወንዱ ቀላል ሊሆን ይችላል። ስለዛ ብሩኬ ሀይሚም ጊዜ ያስፈልጋታል። ሀይሚዬ አንቺም ተረጋግተሽ ትወጇዋለሽ ብሩኬን፣ ራስሽን ማዳመጥ ነው። ብሩኬም ያው ትልቅ ስህተት ነው የሰራው። አንዱ ስህተት አስተካክላለሁ ብለ የዛችኛዋ እርጉዝ ነኝ ብላ ቀን በቀን የልጅ አባት ነህ ከዚህ በኋላ ከኔ ጋር ነህ እያለች እንኳን እሷ የምትፈነጨው ሳይስተካከል ስህተት ላይ ስህተት ጥፋት ላይ ጥፋት ነው ብሩኬ እየሰራ ያለው ማለት ነው። ይሄ ልክ አይደለም፣ እንደኔ ልክ አይደለም። የእውነት ሀይሚ የምትወዳት ከሆነ ለስሜቷ ተጠንቀቅላት ብሩኬ፣ ስሜቷን ጠብቅላት። እሷ የሚያስጨንቃትን ስለምትወድ ልታጣ አትፈልግም። ስለምትወድ ሌላ ሰው ከጎን እንዲሆን አትፈልግም። ገለዋ ያንተ ብቻ ነው መሆን ያለበት እንጂ ያችም ሴት በድራማው በምኑም እየመጣች የምታሻሸው አይነት ሰው መሆን የለብህም ብሩኬ። ይህንን ደግሞ ማስተካከል ያንተ ኃላፊነት ነው። እሷ ሴት ልጅ ናት። እኛ ምናየውን ነው እኮ ምናምነው አይደለ እንዴ? ስለዛ የእሷን ስሜት መጠበቅ አለብን። እና ሀይሚ እንግዲህ ዛሬ ብሩኬን በጥፊ አቅልጠዋለች። ረፊ ተይ ግን ሀይሚ እያላት ነበረ። እሷ አላምንም፣ አልቀበልም፣ ተወኝ፣ ህይወቴን ልኑርበት፣ ይበቃል፣ እርግዝናውም እኔን ወደ አንተ ለማምጣት ነው ያስረገዝካት ያችኛዋንም በማለት እንግዲህ ሀይሚቹ አፉፋዎችንም ቤቱን ጠረጴዛውን ያቆሽሻል፣ አንሳልኝ፣ ውጣልኝ፣ ድጋሚ ስመለስ አይነን ማየት አልፈልግም በማለት እንግዲህ ሀይሚ ልትቀበሉ አልቻለችም። ብሩኬ እንግዲህ አቀርቅሯል፣ አዝኗል ማለት ነው። ጊዜ ያስፈልጋታል። የሰራው ስራ ልክ አይደለም ብሩኬ። በዚህ ልክ እንደዚህ አይነት ጉዞ መሄድ እሷን ያንተ ለማድረግ ልክ አልሰራም። ሀይሚ ትወደኛለች፣ እንደምትወደኝ አረጋገጥኩኝ። ትወደኛለች አልክ። በፊትም እኮ ትወዳለች። ስለምትወድ እኮ ነው ያን ሁለት አመት አብራክ የተጓዘችው ስለምትወድ ነው።
አንተ ከማትወደው ሰው ጋር እኮ አንድ ቀንም አትቆይም አይደል? ስለዛ መውደዷን ዛሬ አይደለም ማረጋገጥ ያለበት ብሩኬ። ድሮም ስለምትወድ ነው አይደለ? ከዙሪያ አንዳንድ ነገሮችን ስታይ ለምን ሆነ የምትለው ስለምትወድና ስለምታፈቅር ነው። ደግሞ ልትረዳ ይገባል፣ ስሜቷንም ልትጠብቅላት ይገባል ብዬ ነው እንደኔ የማስበውና ጊዜ ያስፈልጋታል።